አራሶች ወይም እናቶች የጡት ወተታችሁን እያለባችሁ አሪፍ በሆነ ጊዜ ጡታችሁ እያለባችሁ ማስቀመጣችሁን እንዳትረሱ። ምክንያቱም ጡታችሁን ሲቀንስ አትጨናነቁም። እንደገና ደግሞ ከቤትም ስትወጡ እንደዚህ ከፍሪጅ ሰው እያወጣ ያጠባላችኋል። እና እንደዚህ ነው ማስቀመጠው። በሃይላንድ ያለው ደግሞ ጠብቶ የተራረፉትን ሰብስቤ ለሻወር ነው እሱ። እውነት ለመናገር ሴቶች ከወለዱ በኋላ የጡታቸው ያው እንግዲህ ወተቱ ይፈሳል። ነገር ግን በዚህ ደረጃ ይሆናል ብዬ በፍጹም አልገመትኩም። ይሄ ሙሉ ማለት የሆነ የወተት ማቀነባበሪያ ባሉት እኮ ማለት አንዳንድ ቦታ አለ አርጎ ምናምን ለመግዛት ስትሄዱ እንደዛ ነው የሚመስለው። ቆመሽ መሄድሽ ራሱ እኔ አሁን በጣም የገረመኝ ነገር ቆመሽ መሄድሽ እውነት እንዲህ አጥብተሽ ከዛ በኋላ ሁሉ አልበሽ አዘጋጅተሽ ምናምን ለኔ የመጀመሪያ ነው ማለት እንደዚህ አይነት ነገር አይቻል አቅም። እስቲ የምታውቁ ሰዎች ካላችሁ እስቲ ኮሜንት ላይ አስቀምጡልኝ። አርሴ ይችላል ይላል፣ ይሄኛው ደግሞ ማንቼ ይችላል ይላል። ሲጀመር ያው እንግዲህ የተዘጋጀውን ፕሮግራሞች ላይ አሁን ላይ እንዳየነው ከሆነ የወጡት ሙሉ ለሙሉ የአርሰናል ደጋፊዎች እንዳልሆነ ተረጋግጧል። የምሬን እኮ ነው፣ በጣም ተረጋግጧል። በመኪና ሲመጡ ምናምን ታይቷል። ከእንደገና ደግሞ ጭራሽ የኳስ ራሱ ፍላጎቱም ኖሃውም ምንም የሌላቸው ሰዎች ናቸው እዛ ቦታ ላይ እንግዲህ ፓርቲሲፔት ሲያደርጉ የነበሩት። ያ ነገር ደግሞ ብዙ የኳስ አፍቃሪያንን በጣም ቅር ሲያሳይ ነበር። እንደዚህ አይነት ሰው ደግሞ አለ ማለት ነው። ለማንኛውም ቤተሰቦች ለእናንተ የሚሆኑ የተመራረጡ አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻው ሰዓት ድረስ እንድትቆዩ ስል በአክብሮት ተጋብዛችኋለሁ። ሰብስክራይብ ያላረጋችሁ ሰዎች ቀጣይ ቪዲዮን ከመጀመሪያ በፊት ሰብስክራይብ እያያችሁ ነው። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። በነገራችን ላይ ከሶሻል ሚዲያ ኮንተንቶች በጣም የሚያስጠላኝ ኮንተንት ቢኖር እንደዚህ የካፕል ኮንተንት ነው። ምክንያቱም ለሰዎች የሚያሳዩትና ማያሳዩትን ነገር በፍጹም መምረጥ የማይችሉ ሰዎች ናቸው። አሁን እሱ ጎበዝ ሆነልሽ አልሆነልሽ ለኛ ምንም የሚጠቅመን ነገር የለም። ለአንቺ ሊጠቅምሽ ይችላል፣ የልብሽን ሊያደርስ ይችላል ምናምን ብለን ብዙ ነገር መዘርዘር እንችላለን። ነገር ግን ለኛ የማይጠቅመንን አታሳዩን። ዋይ ምን ያደርግልናል ይሄ አንቺ ጀግንነት? እንደውም ሌላ ሰው እንዳይወስድብሽ፣ ሌላ ሴት እንዳትወስድብሽ እሱን ፍሪ። አረ ፈጣሪ ይላል። ምን እያደረገች ነው? እሺ ድስቱን አወረደችው። ልሸናበት እንደ ወይኔ እንዴ ምን ሆና ነው እንዴ? አለመቃጠሏ ራሱ ማለት ነው። በስማ ጭራሽ ለኮሰችው ማለት ነው። ወይኔ እሺ ከዛ የሆነች ትንሽ ዱቄትም ቀመመሽበት። በነገራችን ላይ ይህን ምግብ የሚበላው ሰውዬ ምን እያለ እንደሚበላ አስባችሁታል? ሲበላ ማለት ነው በቃ ምንድነው ጨው የጨመርሽበት ይላታል። ምክንያቱም ሽንት በባህሪው በጣም ጨውነት አለው አይደል? የጨው ባህሪነት አለውና እንዲህ ሙሉ ሄዳ ሸንታበት አልልም እኔ ሙሉ ሞልተው ዘብዝፈው መጣ። ብቻ ሰራተኛ ያላችሁ ሰዎች ግን በጣም ትልቅ ጥንቃቄ ልታረጉ ይገባል። በተቻላችሁ አቅም ደግሞ ካሜራ በየቦታው መቅጠም አለባችሁ። አሁን ላይ በጣም አስጊ ደረጃ ነው ማለት እንዲህ ዝም ብላችሁ የምታልፉት ሳይሆን በቃ የግድ ማለት ነው። ካሜራ በተቻላችሁ አቅም ከምንም ነገራችሁ ላይ ቀንሳችሁም ቢሆን ካሜራ ግጠሙ። ምክንያቱም የሚደረገውን ነገር ስለማናቅ ማለት ነው። ቤተሰብ እባካችሁ የኔ ልዩ እንዳታለቅስ ድንገት ሽክርታይ ሽክርክር እንዳትሞች ብቻ የምር ታዋቂ ለመሆንና እንደው ብዙ ላይክና ፎሎ ምናምን ለማግኘት ብለሽ እንደው በሽተኛ እንዳትሆኝ። አንደኛ ይሄ የሚጋገርበት እንትኑ ምን ነበር የሚባለው? ስሙን ጥቀሱልኝ ኮሜንት ላይ። እሱ ማለት የተከበረ ነገር ነው አይደል? ምግብ የሚሰራበት ነው። ስለዚህ አምጥቶ መስበሩ ራሱ ትክክል አይደለም። ከኔና ሊጡም ራሱ ምግብ ነው። ብቻ የኔ ጤነኝነት አይመስለኝም። እና እባካችሁ በብዙ ነገር ታዋቂ መሆን እየቻላችሁ እንዲህ በማይሆን ነገር አይታየኝም። ይቅርታ አድርጉልኝ። እውነት ጭራሽ እንደዚህ አይነት ነገር ለመቀበል ስሞክር ራሱ በቃ የማይሆንልኝ ነገር ቢኖር ይሄ ነውና በዛ ላይ ደግሞ ሴት ሆናችሁ ምናምን በጣም ያስጠላል በጣም። दोस्तों आज देखिए सोलर और एसी वाला अंडरवियर। इसमें सोलर पैनल के साथ एसी वेंट्स भी हैं। इसे चार्ज करो और ठंडक का मजा लो।
አስባችሁታል? ፓንት የምር ቢሆን እንደው ኤአይ ባይሆንና የእውነተኛ ቢሆን በቃ ገላግሊ እኮ ነው። አስባችሁታል? ቻርጅ ታረጋላችሁ ስልካችሁን። ሌላ ምን ሊደረግ ይችላል? እስቲ ጥቀሱልኝ። ግን ብቻ አሪፍ ይመስለኛል። ግን ትንሽ ከበድም ይላል። እንዴትስ ነው ደግሞ ፀሐይስ የምናስመታው? ምክንያቱም ፀሐይ ካልገባ ቻርጅ አያደርገውም የሶላሩና እንዴት ተደርጎ ይደረግ ነው? ሰውየው ዚፑን ከፍቶ ሊሄድ ነው። ከዛ በኋላ ምን ደግሞ ታክሲ ሲገባ ሲልደፈር ተብሎ ሊያዝ ነው። ብቻ ከጥቅሙ ጉዳቱ ያመዝናል። ግን እናንተ የፓንት ቢኖራችሁ በሶላር ቻርጅ ያደረጋችሁትን ነገር ለምን ትጠቀሙት ነበር? እስቲ ኮሜንት ላይ ጻፉልኝ። በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት። ኢንጂሰስ ማይት ኔም ማካቶ ዳባ ካቲያኖስ ሪባ ሻካዲያኖ ማቲያኖስ ጠላን ከኢትዮጵያ ምድር ላይ በየትኛውም ስፍራ ላይ ከእጃችሁ ላይ በኢየሱስ ማሰሮ ይሰንጠቅ። እኔ ማመልከው እንደዛ ነው። መስዋዕቱን ሰነጠቀ ነው የሚለው። አሁን ከእጅሽ ላይ ማሰሮ ሰነጠቅኩብሽ በኢየሱስ ስም። በእንግሊዝኛ አላስተላልፍ wherever ተዋገኘ wherever ኤምባሲ do not pass ጠላ wherever country ምን ላድርግ እኔ አሁን እኮ ለካናዳም ለለንደንም አሪፍ ነው በእንግሊዝኛ። አዎ everywhere immigration officers please filter out ጠላ it is some group of a traditional drink. It's called ጠላ. It will switch off mind. Yes. That people who drink this ጠላ they are switched off. በቃ አንዱ መንፈስ ቅዱስን ቢሆን ትርጉሙ ያሰማችሁ ምን ላይ ተጨነቀ ወዳጅ። አንደኛ ይሄ ለሰው አለማሰብ ነው። አሁን አንድ ሴት እንግዲህ ጠላ እየጠመቀች ይሄ አንተ ቃል ወጥቶ እንግዲህ ማሰሯ ቢሰበርስ መጠጫው ቢሰበርስ? ተው እንደዚህ አይደረግም። ሲቀጥል ደግሞ እኔ ግራ የገባኝ ነገር ምን መሰለ፣ ጠላ የሚጠጣው ኢትዮጵያ ውስጥ ነውና አንተ ደግሞ በቃ አገር ተሻጋሪ ዘመን ተሻጋሪ ምናምን አድርገው በእንግሊዝኛ ስታረገው አሜሪካኖች ጠላ ይጠምቃሉ ወይ ነው የኔ ጥያቄ። እንግሊዞች ጠላ ይጠምቃሉ ወይ ነው የኔ ጥያቄ ማለት ነው። እና እንግሊዝኛ መጠቀም ለምንድን እንዳስፈልግ አልገባኝም። እሺ ታክሲ እየጠራ ነው። በነገራችን ላይ በጣም ምርር የሚለኝ ነገር ማለት ነው እንደዚህ ነው። በቃ ታክሲ ላይ ስትሄዱ የትን አባቱ 4 ኪሎ ነው አይደለም ና እኔ ጋር ነው የምትገባው አንተ ጋር ነው የምትገባው። በቃ እኛ ጋር ያሉት ትንሽ እንደው ፈራያ እግዚአብሔር ስላላቸው እንጂ እንዲህ ከማድረግ ወደ ኋላ አይሉም። እመኑ በምንም አይነት። ወይኔ ወንድሜ በስመ አብ። ለማንኛውም ቤተሰቦች የዛሬ ቪዲዮዎች እነዚህ መስሉ ነበረ። በቀጣይ ቪዲዮ እስከማገኛችሁ ድረስ ምችት ድልት ይበላችሁ። ይመቻችሁ።